ሰላም ጤና ይስጥልኝ እንደምን አላችሁ ውድ የቻናሌ ቤተሰቦች፣ እኔ በጣም ደህና ነኝ። በዛሬ መረጃ የተገናኘ ነው ለህፃናት አእምሮ እድገት የሚረዱ 10 ዋና ዋና ምግቦች ነግራችሁ ነው ማለት ነው። እንግዲህ በዛሬው ቪዲዮ ለህፃናት አእምሮ እድገት የሚረዱ 10 ዋና ዋና ምግቦችን እናያለን። በተለይ ደግሞ 9ኛውና 10ኛውን ለልጆቻችሁ ማንኛችሁም ማድረግ ያለባችሁ ነገር ስለሆነ እንድታዩት ኮዲው ጠቁማለሁ። እንግዲህ ምግቦች በራሳቸው ለህፃናት አእምሮ እድገት አይረዱም ባንልም፣ ነገር ግን ተለይተው ይበልጥ ለህፃናት አእምሮ እድገትና መዳበር ግንዛቤ በእጅጉ ይጠቅማሉ የተባሉ አንዳንድ ምግቦች አሉ። ስለዚህ እነኛ ምግቦች ምንድናቸው የሚለው እናያለን ማለት ነው። እንግዲህ በአንደኛ ላይ የምናገኘው አሳ ነው። አሳ በውስጡ ፕሮቲን፣ ዚንክ፣ ብረት፣ ኮሊን፣ አዮዲን እና ኦሜጋ 3ንም ይዛል። እናም አሳን መጠቀም ለልጆች የአእምሮ እድገትና መዳበር በእጅጉኑ ይጠቅማቸዋል ማለት ነው። ነገር ግን በከፍተኛ ሜርኩሪ የበለጸጉ አንዳንድ አሳዎችን ከመጠቀም በእጅጉኑ መቆጠብ መቻል አለብን። ይልቁንስ ዝቅተኛ የሜርኩሪ መጠን ያላቸውን አሳ በመምረጥ እንደ ሽሪምፕ፣ ሳልሞን፣ ቴላፒያ፣ ክራፕ ያሉ ዝቅተኛ የሜርኩሪ መጠን ያላቸውን አሳዎች በመጠቀም የልጆቻችሁን የነርቭ ስርዓት ላይ ተጽዕኖ እንዳይደርስ ማድረግ ይኖርባችኋል ማለት ነው። ሁለተኛ እንቁላል በውስጡ አእምሮን የሚያዳብሩ የተለያዩ ንጥረ ነገሮችን ይይዛል። ከነሱም ውስጥ እንደ ኦሜጋ 3፣ ዚንክ፣ ኮሊን። በነገራችን ላይ ኮሊን ኢስታይል ኮሊን እንዲመረት የሚረዳ ሲሆን እሱ ደግሞ የማስታወስ ችሎታና ለማዳበር ያግዛል። በተጨማሪም እንቁላል በውስጡ ቫይታሚን B12 ወይም B12 እና ፕሮቲንን ያካትታል። ሶስተኛ ቀይ ስጋ ነው። ቀይ ስጋ በተለይ የከፍተኛ የሆነ የዚንክ ምንጭ ነው። ይህ ደግሞ ለአንጎላችን እድገት ይረዳል ማለት ነው። ለደም ማነስ ችግር እንዳይጋለጡ ራሱ ይረዳቸዋል ማለት ነው። አራተኛ እርጎ ነው። እርጎ የአእምሮ እድገት ለመደገፍ ቀላል እና ለልጆች ደግሞ ተስማሚ የሆነ ምግብ ነው። በውስጡ በያዘው ቫይታሚን ኮምፕሌክስ አማካኝነት አእምሯችን መልእክት ላኪውና መልእክት ተቀባው ጥሩ የሆነ መስተጋበር እንዲኖራቸውና እንዲዳብሩ ያግዛል ማለት ነው። እርጎ እንደ ፕሮቲን፣ ዚንክ፣ ኮሊን እና አዮዲን ያሉ ንጥረ ነገሮችን ይይዛል። አዮዲን ደግሞ ለልጆች አእምሮ እድገትና ለነርቭ ሂደቶች አስፈላጊ የሆኑትን ታይሮይድ ሆርሞኖችን ለማምረት ይጠቅማል። ስለዚህ በህፃናት ላይ አዮዲን እጥረትም እንዳይጋለጡ ይረዳልናል ማለት ነው። ለውዝ በፕሮቲን የበለጸገ ነው። እናም ፕሮቲን ደግሞ ጤናማ የአእምሮ እድገትና ለረጅም ጊዜ ማስታወስ ችሎታ እንዲኖራቸው ያደርጋል። ከዛ በተጨማሪ ለውዝ ለህፃናት የሰውነት መዳበርም ይረዳል ማለት ነው። ባቄላ ከዛ በተጨማሪ ደግሞ እንደ አኩሪ አተር ያሉትን ስናይ ባቄላ አንድ በማደግ ላይ ላለ አንጎል ብዙ ጠቃሚ ንጥረ ነገሮችን በውስጡ ይዛል። ለምሳሌ እንደ ዚንክ፣ ፕሮቲን፣ ብረት የመሳሰሉት በውስጡ ሲገኙ ከባቄላ በተጨማሪ ደግሞ እንደ አኩሪ አተር ያሉ በከፍተኛ መጠን የኦሜጋ 3 ፋቲ አሲድ ያላቸውንም መጠቀም እንችላለን ማለት ነው። አቮካዶ ነው። አቮካዶ እንግዲህ እንደሚታወቀው አስፈላጊ ቅባት ነው ወይንም አንሳቹሬትድ ፋቲ አሲድን ይይዛል። ይህም በቂ ደም ወደ ጭንቅላታቸው እንዲዘዋወር ይረዳል። አቮካዶ ኦሊክ አሲድ በመያዙ ምክንያት ማይሊን የተባለውን የአእምሮ ክፍል ከመጥፎ ነገር ይከላከለዋል። ማይሊን ደግሞ በአእምሮአችን ውስጥ በሰዓት 200 ማይል እጥፍ መልእክት እንዲተላለፍ ያደርጋል። በተጨማሪም አቮካዶ በቫይታሚን B ኮምፕሌክስ የበለጸገ በመሆኑ ለልጆች በግፊት የመያዝ ዕድላቸውን ይቀንስላቸዋል ማለት ነው። አረንጓዴ ቅጠላ ቅጠል ነው። አረንጓዴ ቅጠላ ቅጠል የምንላቸው እንግዲህ እንደ ጎመን ያሉትን ሲሆን እንደ ብሮኮሊን፣ ስፒናች፣ የጎመን ቅጠል፣ ኬል የመሳሰሉትን መጠቀም እንችላለን። እነኚህ ቅጠላ ቅጠሎች በቫይታሚን K፣ ብረት፣ ፎሊክ አሲድ እንዲሁም አንቲኦክሲዳንቶችን ይይዛሉ። እነኚህ ደግሞ የአእምሮ ህዋሳትን ከጉዳት ይጠብቃሉ። ነገሮችን የመረዳትና የማስታወስ ኃላፊነት ያለውን የአንጎል ክፍል ደግሞ ያግዛሉ ማለት ነው። በ9ኛ ደረጃ ላይ የምናገኘው እጅግ ገራሚው ውሃ ነው። ውሃ ለአእምሯችን እጅግ ከፍተኛ የሆነ ጠቀሜታ። አእምሯችን በተፈጥሮ በብዙ ውሃ የተሞላ ነው። የሰው አእምሮ ከ75% እስከ 80% በውሃ የተሰራ። እናም ውሃ
የነርቭ ስርዓት የደም እንቅስቃሴና የአእምሮ ህዋሳት መገናኘትን ለመጠበቅ አስፈላጊ። እንግዲህ ውሃ ለአእምሮአችን ከሚሰጣቸው ጥቅሞች ውስጥ 4 ዋና ዋና ጥቅሞች ስናይ፣ አንደኛ ትኩረትና መማር ችሎታን ያሻሽላል። የትኩረትና የመማር ችሎታን ያሻሽላል። አንደኛ የትኩረትና የመማር ችሎታን ያሻሽላል። ትንሽ የውሃ እጥረት እንኳን ቢያጋጥም አእምሮአችን እንዲዘናጋ ያደርገዋል ማለት ነው። እናም ውሃ የመማር ችሎታና ትኩረት ያቃናል ማለት ነው። ሁለተኛ የነርቭ ስርዓትን ይደግፋል። የአእምሮ ህዋስ መካከል መልእክት እንዲተላለፍ ውሃ ስለሚረዳ ይህ ደግሞ የነርቭ ስርዓትን ይደግፋል። ሶስተኛ የአእምሮ እንቅስቃሴን ያበረታታል። ለህፃናት ውሃ በደም ውስጥ ኦክሲጅን እንዲያመጣ ይረዳል። ይህም የአእምሮ ህዋሳትን ያግዛል ማለት ነው። አራተኛ ድካም እና የራስ ህመምን ያቀርባል። አእምሮ ውሃ ሲያጣ የድካም ስሜት፣ የድብርት ስሜት፣ የራስ ምታት ከዚህ አይነት ስሜቶች ውስጥ እንዲወጣ ያግዘናል ማለት ነው። እንግዲህ ውሃን ከምግብ በተጨማሪ በምን ያክል ሁኔታ ለህፃናት መጠቀም አለብን የሚለውን ስናይ ከ6 ወር በታች ላሉ ህፃናት እንደ ጥቅሉ ከእናት ጡት ወተትና ከፎርሙላ ወተት ውጪ መስጠት አይመከርም። እናም ከ6 ወር ያሉትን ጀምሮ ስናይ ከ6 ወር እስከ 9 ወር ከ2 እስከ 4 ብርጭቆ በቀን ወይንም ከ300 ወይንም ከ30 እስከ 60 ml፣ ከ9 እስከ 12 ወር ያሉ ደግሞ ከ4 እስከ 8 ብርጭቆ ወይንም ከ60 እስከ 120 ml፣ ከ1 እስከ 3 ዓመት ላሉ 1 ሊትር፣ ከ4 እስከ 8 ዓመት ላሉ ደግሞ ከ1.2 እስከ 1.5 ሊትር፣ ከ9 ዓመት እስከ 13 ዓመት ላሉ ደግሞ ከ1.5 እስከ 2 ሊትር መጠቀም። ከዛ በላይ ላሉ ወይም ለአዋቂዎች ደግሞ ከ2 ሊትር እስከ 2.5 ሊትር በቀን ውስጥ መጠቀም እንችላለን ማለት ነው። ከዛ መቀጠል 10ኛውን ስናይ በ10ኛ ደረጃ ላይ የምናገኝ እንቅልፍ ነው ማለት ነው። እንቅልፍ የአእምሮ ህዋሳት እድገትን ያበረታታል። በእንቅልፍ ጊዜ አእምሮ አዲስ ህዋሳትን ይፈጥራል፣ የነርቭ ግንኙነትን ያበረታታል። ይህ ደግሞ በመማርና በአስተዋይነት ሚና ላይ ከፍተኛ የሆነ ጠቀሜታ አለው ማለት ነው። ከዛ በተጨማሪ እንቅልፍ የመማርና የማስታወስ ችሎታን ያጠናክራል። ቀኑን ሙሉ ያዩትንና የተማሩትን አእምሯቸው በማደራጀት እንዲያስታውሱ ያደርጋል ማለት ነው። መቼ? በእንቅልፍ ሰዓት። ሌላው አእምሮ እንዲያድግና እንዲጠግን ያደርጋል። በእንቅልፍ ጊዜ አእምሮ ቀኑን ሙሉ እንግዲህ ሲደክም ውሏል፣ ብዙ ነገሮችን ሲያስብ ውሏል እና ያን ያሳለፈውን ድካም ሪፍሬሽ በማድረግ ወይም በማጽዳት እንደ አዲስ እንዲነቃቃ ያደርጋል ማለት ነው። ሌላው ህፃናት ትኩረት ያላቸውና አስተዋይ እንዲሆኑ ያግዛል። በቂ እንቅልፍ የሚያገኙ ልጆች ትኩረታቸው ይጨምራል፣ የመማር ፍላጎታቸው ይጨምራል፣ የነቃ አእምሮ እንዲኖራቸው ያደርጋል። ህፃናት በቀን ውስጥ ምን ያክል እንቅልፍ ማግኘት አለባቸው የሚለውን ስናይ ከ0 እስከ 3 ወር ያሉ ከ14 እስከ 17 ሰዓት ቢተኙ መልካም ነው። ከ4 እስከ 6 ወር ያሉ ደግሞ ከ12 እስከ 16 ሰዓት፣ ከ6 እስከ 12 ወር ያሉ ደግሞ ከ11 እስከ 15 ሰዓት፣ ከ1 እስከ 2 ዓመት ያሉ ደግሞ ከ11 እስከ 14 ሰዓት፣ ከ3 እስከ 5 ዓመት ያሉ ደግሞ ከ10 እስከ 13 ሰዓት፣ ከ6 እስከ 12 ዓመት ያሉትን ስናይ ደግሞ ከ9 እስከ 12 ሰዓት ድረስ ቢተኙ እጅግ በጣም ጥሩ የሚባል ጥቅም ያገኛሉ ማለት ነው። በመጨረሻ ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል ማለት ነው። ይህ ቪዲዮ ለሌሎች እንዲደርስ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የበኩላችሁን አስተዋጽኦ እንድታደርጉ ስል በትህትና ጠይቃለሁ። ለዛሬ ያስኩላችሁ ቪዲዮ እንግዲህ ይሄ ነው። በሌላ ጊዜ በሌላ ጠቃሚ መረጃ እንድንገናኝ የዚህ ቻናል ቤተሰብ ይሁኑ። አመሰግናለሁ። ባይ